ሽግግር የሚባለው ነገር ይሳካል ብዬ እምነት የለኝም። የፖለቲካ ኃይሎች የሚባሉት የአንድነት የፖለቲካ ኃይሎች የሚባሉት ጭንብላቸውን ገለጥ ስታደርግ እነማን ናቸው? እውነትን ለመናገር ከፈለግ ወደ ነበርንበት የመመለሻ ጊዜያችን አሁን ነው። ብልጽግና የራሱ ርዕዮት ያለው አይደለም። ከዚህም ከዛም ዝረፍ፣ በምንም አይነት መንገድ ብቻ ሀብት አግኝ፣ የመገንጠል ዓላማ አላቸው ይላል። ይህን ከየት እንዳመጣው አላውቅም። እኔ አቶ ልደቱ ሰዎች ከነ ህይወታቸው የተቀበሩት ኦሮሚያ ውስጥ አይደለም እንዴ? የራሳቸውን ጉድጓድ ቆፍረው አይናቸው እያየ አፈር የተመለሰባቸው ኦሮሞዎች አይደሉም እንዴ? አቶ ልደቱ ከየት ነው የሰሙት? ከየት ነው ያመጡት ይሄን ነገር? እስከ መጨረሻው ሀገሪቱን ግጦ መብላት የሚፈልግ ስርዓት መሆኑን ማንም ያጠዋል ብዬ አላስብም። የሀገሪቱን ችግር ያስቀምጡበት ሁኔታ ከዚህ በፊትም ያስቀምጡበት ነው። አንድና አንድ ነው። እሳቸው የሚሉት ይህ ሁሉ ችግር የመጣው አሁን ህብረ ብሔራዊ ፌዴራሊዝምን ስለተገበርን ነው፣ ያንን ስለተቀበልን ነው፣ ወይንም ደግሞ ብሔርተኝነትን ያማከለ ብሔርተኝነትን መዋቅራዊ ያደረገ አስተዳደር በመዘርጋቱ ነው የሚል እምነት ነው ያላቸው። ከዚህ በፊትም ሲሉት የነበረ ነው። ይሄ ብዙ ማስገራሚ ነገር አይደለም። ያንኑ ነው መልሶ ለመተንተን የሞከሩት። ነገር ግን ይሄ እውነት መሆኑን በማናቸውም መንገድ ከዚህ በፊትም ስንጠይቅ እንደነበረው ይህንን ማረጋገጥ የሚችሉበት አንድም ነገር የለም። ችግሮች፣ ብጥብጦች አሉ በብሔሮች ወይም ደግሞ በተለያዩ ብሔረሰቦች መካከል አንዳንድ ግጭቶች ይኖራሉ። ግን ያንን ያመለክታል ወይ ህብረ ብሔራዊ ፌዴራሊዝም ወይንም ደግሞ አሁን ያለው የቋንቋ ፌዴራሊዝም፣ እነሱ የጎሳ ፌዴራሊዝም የሚሉት ያ ነው ወይ ያንን ያመጣው? ይሄ ለመሆኑ አንዳችን ማረጋገጫ የለም። ከዚህ በፊትም ስንጠይቅ የነበረው ያው አቶ ልደቱም ደጋግሞ ያንኑ ስለሚናገሩ እኛም ያንኑ ደግመን ለመናገር እንገደዳለን ማለት ነው። ይሄ መሆኑን ሌሎችም ቬሪየብሎች ኮንትሮል አድርገው ወይንም ደግሞ በሌላ ምክንያት እንዳልሆነ ሊያሳዩን የሚችሉበት መንገድ አለ ወይ ብለን ስንጠይቅ አንዳቸውም ያመጡ የለም። እንደውም ከተወሰነ ዓመታት በፊት አንድ የወጣ በአፍሮ ባሮሜትር በሚባል ድርጅት አማካኝነት የወጣው ሪሰርች እንደሚያመለክተው፣ የጥናት ጽሑፍ እንደሚያመለክተው እሱ እንግዲህ በጥናት ተደርጎ በደንብ ሳምፕል ተሰብስቦ በማስረጃ እና በዳታ ታግዞ ሳይንሳዊ በሆነ መንገድ ትንተና ተሰጥቶበት የቀረበ ጥናት ነው። በጥናቱ መሰረት አብዛኛው ሕዝብ አሁን ያለውን የመንግስት አወቃቀር እንደሚደግፍ፣ እንደሚወድ፣ ጥቂት ማሻሻሎች ብቻ ወይንም ደግሞ ተግባራዊነቱ ላይ ችግር እንዳለ የሚያመለክት ነው እንጂ ሌላ የሚያመለክት ነገር አላየውም። ሰዎች ሚዲያ ላይ ወጥተው ይናገራሉ። ሌሎቹ ደግሞ ያንን እየተቀባበሉ ብዙ ሰው ስለተናገረው እውነት እንዲመስል ያንን ይቀጥላሉ ማለት ነው። ስለዚህ በእኔ ግምት አሁን ላለንበት ውጥንቅጥ፣ አሁን ላለንበት ችግር ዋና መንስኤ ነው ብዬ የምወስደው መጀመሪያውኑ በሽግግሩ ወቅት ከነበሩት 3 አመለካከቶች ምክንያት ነው ብዬ አስባለሁ። ሽግግሩ በሚመጣበት ጊዜ 2018 በፈረንጆቹ ማለት ነው በሚመጣበት ጊዜ 3 አመለካከቶች ነበሩ ብዬ አስባለሁ እኔ። ምክንያቱም ለምሳሌ እንደኔ አይነት ሰው የተመኘው ወይንም ደግሞ ይሆናል ብሎ የጠበቀው ሌላ ነው። እኔ የጠበቅኩት ምንድን ነው? ከዚህ በፊት ስራ ላይ ያልዋለው ህብረ ብሔራዊ ፌዴራሊዝም ራስን በራስ የማስተዳደር፣ የራስን እድል በራስ የመወሰን፣ በራስ ሪሶርስ የመጠቀም የማንነት ጥያቄዎች በትክክል ተመልሰው ህዝቦች በራሳቸው ቋንቋና የራሳቸውን ባህል የማዳበር መብታቸው ሙሉ በሙሉ ተከብሮላቸው ከሌሎች ኢትዮጵያውያን ወገኖቻቸው ጋር ሁሉም ተባብሮ የሚኖርበት ስርዓት ወደፊት ይፈጠራል፣ ለዛም መንገድ ይከፈታል የሚል እምነት ነበረኝ። ይሄ በህብረ ብሔራዊ ጎራ አቶ ልደቱ በንዑስ ብሔርተኝነቱ እሳቸው ብለው በሚጠሩት ጎራ ያለ አስተሳሰብ ነው። አሁን በሌላው በኩል አገራዊ ፖለቲካ በሚያራምዱ ተብሎ ወይንም ደግሞ በትክክለኛው ስም ብንጠራ በአህዳዊው በኩል ያለው ደግሞ ከዚህ በፊት የነበረው ስርዓት ወይንም በ27 ዓመት የሞከርነው ስርዓት ተገቢ አይደለም፣
ለዛ እውቅና ያለ መስጠት፣ በአንድ ቋንቋ የመጠቀም አንድን ባህል አጠናክሮ የመያዝና ሁሉንም ወደ አንድ እንስራ ውስጥ የመቀቀል ወደ ነበርንበት የመመለሻ ጊዜያችን አሁን ነው። ስለዚህ ይሄንን በዚህ ልንጠቀምበት ይገባል የሚል አስተሳሰብ እንደነበረ ነው እኔ የማምነው። እነዚህ ሁለቱ አስተሳሰቦች መሀል ደግሞ ብቅ ያለው የመንግስት ቡድን ደግሞ አለ። አሁን ስርዓቱን ይዞ ያለው አገዛዝ ደግሞ አለ። እሱ ደግሞ ምንድን ነው የሚለው? ማንም ከዚህኛውም ጎራ ከዛኛውም ጎራ ሳይሆን ይሄኛው ርዕዮት ወይንም ደግሞ አስተሳሰብ ልክ ነው ወይም ያኛው አስተሳሰብ ልክ አይደለም ከማለት ተቆጥቦ በማናቸውም መንገድ ስልጣን ላይ ሊያቆየው የሚችለውን ነገር ሁሉ የሚቀበል ያንን የሚወስድ አገዛዝ ነው ብቅ ያለው። ስለዚህ ምንድን ነው ያደረገው? በመጀመሪያ ደረጃ ስጋት ሊሆኑ የሚችሉት እነዚህ ህብረ ብሔራዊ ፓርቲዎች ናቸው ወይንም ደግሞ የፌዴራሊስቱ ጎራ ነው ብሎ ስለሚያስብ እንትንም ያላቸው ወታደርም ያላቸው መሳሪያም ያላቸው ድጋፍም ያላቸው እንደ ቲፒኤልኤፍ እንደ ኦኤልኤፍ እንደ ኦኤንኤልኤፍ የመሳሰሉት እነዚህ ስለሆኑ እነዚህ መዳከም አለባቸው። እነዚህ ካልተዳከሙ እኔ ስልጣን ላይ መቆየት አልችልም በሚል ሌሎቹን የአንድነት ተሟጋች የሚመስሉትን ከጎኑ አሰልፎ እነሱን በመውጋት ላይ ተሰለፈ ማለት ነው። ይሄ ሶስት ጎራ ነው የተፈጠረው። ያ እነሱ ከተዳከሙ በኋላ እነሱን አዳክም ያለው ባለው ሰዓት ደግሞ እነዚህ ወደ ቀድሞው ሊመልሰን ነው ይሄ መንግስት ወደዛ የመመለስ መንገድ ይዘናል ብሎ ባሰቡበት ሰዓት ደግሞ የለም እኔ ስልጣኔን አልለቅም ወደዛ መመለስ አንችልም የሚል መሆኑን ሲያገኙ ደግሞ እንደገና ከነሱ ጋር ደግሞ እርስ በራሳቸው ደግሞ ጦርነት ተከፋፈቱ ማለት ነው። ብልጽግና የራሱ ርዕዮት ያለው አይደለም። የራሱ ይሄ ይሆናል አይሆንም ዛሬ የተከተለውን ነገ ለመከተሉ ማረጋገጫ የሌለው ዛሬ የሚደግፈውን ነገር ነገ መልሶ ደግሞ እንደማይበላው ምንም ማረጋገጫ የሌለው ስርዓቱን ከዚህኛውም ከዛኛውም ልትመድበው የምትችለው አይደለም። የኔ አመለካከት እንደዛ ነው። ከሁለቱም ጎራ ሳይሆን በመሀል ይዞ የራሱን ኢንትረስት ብቻ የሚያስጠብቅ አገሪቱን ለመመዝበር አገሪቱን ለመቀራመት ለመብላት ለመክበር ብልጽግና በሚለው አስተሳሰብ የሚመራ ከዚህም ከዛም ዝረፍ በምንም አይነት መንገድ ብቻ ሀብት አግኝ አንተ የሀብት ባለቤት ሁን ሀብት የተቆጣጠረ ፖለቲካን ይቆጣጠራል ነገ። ስለዚህ ከየት አመጣህ አትበል እንዴት መጣህ አትበል በማንኛውም መንገድ ብቻ ገንዘብ ያዝ ዝረፍ የሚል የዘራፊ ቡድን ነው ብልጽግና። ስለዚህ ከዚህ ሊነቅለው የሚፈልገውን ማናቸውንም ኃይል ይቃወማል። የአህዳዊንም ቡድን ይቃወማል። የህብረ ብሔራዊንም ወይንም ደግሞ የዚህ የፌዴራሊስቱን ግሩፕም ደግሞ ይቃወማል። ስለዚህ ያኛውን ለመምታት አንድ ጊዜ ከዚህኛው ይወግናል። ሌላውን ለመምታት ደግሞ መጥቶ አዳከምኩ ባለ ሰዓት ደግሞ ያኛውን ደግሞ መልሶ መጥቶ ሁሉንም እያጋጨ እነዚህ ልዩነቶች እንዳይታረቁ አድርጎ ልዩነቶቹን የማይታረቁ መሆናቸውን ሲገነዘብ በመካከላቸው ሆኖ የስልጣን ዘመኑን ማስቀጠል ማራዘም የሚፈልግ ቡድን ነው። ስለዚህ ሶስተኛ ፈርጅ አለ ብዬ ነው እኔ የምገምተው። ስለዚህ ልዩነቶቹ የመጡት እነዚህ በሁለቱ ቡድኖች መካከል የተፈጠረው ወደ ቀድሞ እንመለስ ወደ ቀኛ ጊዜ የለንም ቀኛ ኋላ ዙር በሚያሰኝ ፍጥነት መመለስ አለብን ይላሉ ጽሁፋቸው ላይ አቶ ልደቱ። እኛ ደግሞ ጊዜ የለንም ወደኋላ የቀረነውን ያህል ወደፊት እንምዘግዘግ የሚል ካልሆነ በስተቀር ወደኋላ የመመለሱ ሀሳብ አይታየንም። ወደ ቀድሞ የመመለስ ወደ ቀድሞ ማዕከላዊነት የጠነከረበትና ህዝቦች ራሳቸውን በራሳቸው መወሰን እድላቸውን ያጡበት ወደዛ አይነት ስርዓት ለመመለስ ፍላጎት የለውም ህዝቡ። ስለዚህ እሳቸው የሚሉት አሁን ይሄ የብሔሩ ፖለቲካ እዚህም ጋር እዛም ጋር ላለው ጦርነት እዚህም ጋር የትም ጋር ላለው ችግር ዋና መንስኤ እሱ ነው። እኔ ደግሞ የሚመስለኝ ይሄኛውን የፌዴራሊስቱ ጎራ ወይንም ደግሞ በብሔር የተደራጁ ፓርቲዎችን ስማቸውን ለማጠልሸትና የችግሮች ሁሉ እነሱ ናቸው ለማሰኘት በየቦታው ያሉ ቁርቋሶዎችን በሙሉ
ለነዛ ሁሉ እርሾ የሚሆኑት ምክንያት የሚሆኑት በሚዲያቸው አማካኝነት የሚያራግቡት እየተቀባበሉ ውሸቱን እውነት የሚያስመስሉት እነዚህ የአንድነት ኃይሎች ነን ብለው የራሳቸውን የሚጠሩ ነገር ግን የአንድ ቡድን አባላት ናቸው ብዬ ነው እኔ የማስበው። እኔ ዝም ብዬ ሀሳብ ስሰጥ ነው ለአቶ ልደቱ ባያደርጉ ጥሩ ነበረ። ብዙዎቹ ከስሜት ጋር የተያያዙ ናቸው። አንዳንድ ነገሮችን ብንወስድ ማረጋገጥ የማይቻል ነገር ነው። እንደዚህ የሆኑ በጣም ደካማ ምን ማድረግ ያልፈጠረባቸው እነዚህ ነገሮች በምን አይነት ሁኔታ ሊመዘኑ ይችላሉ? እኔ አንዱን ሰው ደካማ በምልበት ጊዜ ያ የደካማነት መስፈርቱ ምንድን ነው? እኔስ ማን ሆኜ ነው የምለው? እኔ የስነ ልቦና ባለሙያም አይደለሁም ወይም የስነ አእምሮ ባለሙያም አይደለሁም። ስለዚህ ሰው ምን እንደሚያስብ ማወቅ አልችልም። ከስራው ግን ስራው ይሄ ነው። ትናንት ይሄን አደረገ፣ ይሄ ትናንት ደግሞ ከትናንት ወዲያ ይሄንን አደረገ። ስለዚህ ይሄ እንደዚህ ሊሆን ይችላል ብዬ ከመገመት ውጪ በሰው አእምሮ ውስጥ ገብቼ ምን እንደሚያስብ ማወቅ አልችልም። ነገር ግን እዚህ ላይ የሚቀመጡ አንዳንድ ነገሮች አንዳንድ ሰዎች ምን ማሰብ እንደሚችሉ ሁሉ ምን እንደሚያስቡ ሁሉ የሚያውቁ እስኪመስል ድረስ የተደረሰበት ሁኔታ አስፈላጊ አይደለም። ደግሞ በጣም አስገራሚው ነገር መጨረሻ ላይ የመፍትሄ አካል አድርገው የሚቆጥሩት አንደኛው ጠቅላይ ሚኒስትሩን ነው። የመፍትሄ አካል እንዲሆን የምትፈልገውን ሰው ወይም አካል በዚህ ደረጃ አብጠልጥሎ በዚህ ደረጃ ተናግሮ በዚህ ደረጃ ፈርጆ የመፍትሄ አካል እንዲሆን ማድረግ እርስ በራሱ አይጣረስም ወይ? ነገ የመፍትሄ አካል እንዲሆን የምትፈልገውን ሰው በእንዲህ አይነት መንገድ መናገርስ ወይንም ደግሞ እንዲህ ብሎ መፈረጅስ ተገቢ ነበር ወይ የሚለውን ስመለከት እኔ ዋይዝ አልመሰለኝም። ምናልባት ልሳሳት እችላለሁ። እሳቸው ሙሉ ጊዜ ፖለቲከኛ ናቸው መስሏቸዋል። እኔ ግን አልመሰለኝም። የመፍትሄ አካል የማረገውን ሰው በዚህ ደረጃ አልናገረውም። በዚህ ደረጃ እንደዚህ ቆዳው እንዳይሸጥና እንዳይለወጥ አድርጌ መናገር ተገቢ ነው ብዬ አላስብም። እኔ በበኩሌ ብልጽግና በማናቸውም መንገድ የራሱን ጥቅም ከማስጠበቅ ውጭ፣ ስልጣን ላይ ከመቀመጥ ውጭ፣ ስልጣን ላይ ከመቆየት ውጭ፣ ሰብአዊነትም የሌለው ርኅራኄም የሌለው እስከ መጨረሻው ሀገሪቱን ግጦ መብላት የሚፈልግ ስርዓት መሆኑን ማንም ያጠዋል ብዬ አላስብም። ፍላጎታችን ምንድን ነው? እኛ ኢትዮጵያውያን ፍላጎታችን አንድ ነው ወይ? ፍላጎታችን ምንድን ነው? ከሞላ ጎደል ፍላጎታችን በሁለት ሊከፈል ይችላል ብዬ አስቀምጫለሁ ቅድም። ምንድን ነው? ብዝሃነትን የሚያስተናግድ የህዝቦችን ቋንቋ የህዝቦችን ማንነት የሚቀበል ታሪካቸውን የሚቀበል የወደፊቱን የኢትዮጵያ ታሪክም የኢትዮጵያ ህዝቦች ታሪክ እንዲሆን የሚፈልግ ትናንት የነበረው እንዲስተካከል የሚፈልግ ነገር ግን አብሮ ለመኖር የሚያስችሉ እኩልነት እና ዲሞክራሲ የመሳሰሉ እሴቶችን ያቀፈ ለሁሉም የሚመች አገር የመመስረት ፍላጎት ያለው ቡድን አለ። ሌላ ቡድን ደግሞ በተቃራኒው ደግሞ ትናንት ትልቅ ነበርን፣ ትናንት ታሪክ ነበረን፣ ትናንት እኛ ቋንቋ የበላይ ነበረ፣ እኛ ማንነታችን እንዲህ ነበር፣ ያ መመለስ አለበት፣ ያን ጊዜ ሰላም ነበረን፣ ያን ጊዜ ሁከት ብጥብጥ አልነበረም፣ ያን ጊዜ እንደዚህ ትልቅ ነበርን፣ ስለዚህ ወደዛኛው ገናናነት መመለስ አለብን ብሎ የህዝቦችን እኩልነት የማይቀበል በቋንቋቸው መጠቀምን እድል የማይሰጥ ለዛ ጭራሽ እድል መስጠት ሳይሆን ሪኮግኒሽን እንኳን የማይሰጥ ይሁንታ እንኳን የማይሰጥ አለ ብሎ እንኳን የማይገመት ትናንት የነበሩ ትናንት የተደረጉ ጥፋቶች ሁሉ ምንም እንዳልተደረጉ በፍጹም ማንንም በድሎ አያውቅም፣ እንደዚህ ሆኖ በሰላም የኖር ነው
ስለዚህ ትናንት ያደረግነው ሁሉ ትክክል ነው ብሎ ጀስቲፋይ ማድረግ የሚፈልግ ትናንት የነበረው ትክክል ከሆነ ዛሬም ብንደግሞ ችግር የለውም ብሎ የሚያስብ አይነት የሀሳቦች ግጭት ነው ያለው፣ የፍላጎቶች ግጭት ነው ያለው። ስለዚህ አንዱ አንዱን ይፈራል። አንደኛው ምንድን ነው የሚለው ወደ ቀድሞ መመለሴ ነው፣ አደጋ ሊመጣብኝ ነው፣ በቃ ማንነቴ እንደገና ተመልሶ ሊጠፋ ነው፣ በቋንቋዬ ላልጠቀም ነው፣ ስለዚህ ባህሌን ላላዳብር ነው ማለት ነው ብሎ የሚሰጋ አለ። ሌላ ደግሞ እኔ ካልሆንኩ እኔ ያንን ማድረግ ካልቻልኩ ሌላውን በሰላም አይኖርም የሚል አይነት ደግሞ ያለ ነው የሚመስለኝ እኔ። ስለዚህ ይሄ እነዚህ ሁለት ጎራዎች በተለያየ ስም እንጠራቸዋለን። አቶ ልደቱ ምን ብሎ ነው የሚጠሩት? አንደኛውን አገራዊ ብሔርተኝነት ይላሉ አቀንቃኞች ይላሉ። ሌላውን ደግሞ ንዑስ ብሔርተኝነት ይላሉ። ግን በስሙ ሳናንቆለባብሰው በትክክል በስሙ ልንጠራው ብንፈልግ የአህዳዊው አስተሳሰብ እና ትናንት ወደ ነበረው እንመለስ የሚለው አህዳዊው አስተሳሰብ እና የለም አዲስ ኮንትራት ይዘን በእኩልነት ላይ የተመሰረተ ሁላችንም የምንታይበትና የምንስተናገድበት እኩል የሆነች ሀገር የምንገነባበት ሁኔታ መፈጠር አለበት የሚለው ህብረ ብሔራዊ ወይንም ደግሞ ፌዴራላዊ አስተሳሰብ ያላቸው ደግሞ ከጎን አሉ ነው የምልህ። ስለዚህ ሁለቱ በአሁኑ ሰዓት አንዱ ወደ አንዱ ለመሄድ አንዱ አንዱን እየፈራ የነዚህን ሁለት ሀሳቦች መኖር አቶ ልደቱ ራሳቸው ተቀብለውታል። የነዚህ መፈራራት ነው ወደ ጽንፍ ፖለቲካ የወሰደን እና አሁን ያለንበት ችግር ውስጥ የከተተን ብለው በአንድ በኩል እያመኑ እንደገና ደግሞ መልሰው ብሔርተኝነትን መጀመሪያ ለሁለት ይከፍሉና መጨረሻ ላይ ብሔርተኝነትን አድበስብሰው አንድ ብቻ አድርገው ይሄዳሉ። ያንን ደግሞ ወዴት ነው ቦይል ዳውን የሚያደርጉት? ወደ ንዑስ ብሔርተኝነት ዝቅ ያደረጉትና ይሄ ለሀገሩ በፍጹም የሚያዋጣ አይደለም ብለው የህዝቦችን መብት ወደ መንፈግ ይሄዳሉ። በጣም አስገራሚው ነገር በኋላ ልናነሳው እንችል ይሆናል። ህዝቦች በራሳቸው ቋንቋ ይጠቅ ስለ ኦሮሞ ፖለቲከኞች የፖለቲካ ኃይሎች ሚና ሲያነሱ ህዝቦች በራሳቸው ቋንቋ መናገርና መጠቀምን ማን ከለከላቸው የሚል በራሳችን ቋንቋ እናምልክ፣ ፈጣሪያችንን በራሳችንን ቋንቋ እናምልክ ያል ካልሆነ ደግሞ እኛ የራሳችን ሲኖድ ይኑረን ብለው አይደለም እንደ እስር ቤት ሲማቀቁ የነበረው? ያ ሁሉ ጥቁር ልበሱና ወጣችሁ አውግዙ ብለው ግዝት ሲያወርዱባቸው የነበረው በቋንቋችን እንጠቀም ብለው አይደለም እንዴ? ሌላ ምን ጠይቀው? ፓትሪያርካችን አንድ፣ ቤተክርስቲያናችን አንድ፣ ህገ ቀኖናችን አንድ፣ ሁሉ ነገራችን አንድ፣ ነገር ግን በቋንቋችን እንጠቀም ሲሉ የለም መጠቀም አትችሉም፣ ይህንን ጥያቄ ያነሳ ውሾ ነው ብለው አውግዘው ማቃልብሰው አላስወጡም እንዴ? ይሄ በቋንቋ መጠቀምን ያሳያል። አቶ ልደቱ ይሄንን እያዩ ለምንድን ነው የማይናገሩት? በቋንቋቸው መናገር አልተከለከሉም ይላሉ። በቋንቋቸው ማምለክን በይፋ እየተከለከሉ አትችሉም እየተባሉ እስር ቤት እየተወረወሩ የተሾሙት ጳጳሳት ስራቸውን እንዳይሰሩ እየተደረጉ በእምነታቸው ላይ ይህን ያህል ተጽዕኖ እየደረሰ በማን ላይ ነው እንደዚህ አይነት ነገር ደርሶ የሚያውቀው? ይሄ ቋንቋቸውን በአግባቡ መጠቀማቸውን ያመለክታል? በቋንቋቸው የመጠቀም መብት መጎናጸፋቸውን ያሳያል? አያመለክትም ይሄ። ስለዚህ ከእንዲህ አይነት ትንታኔ የሚነሳ ሀሳብ መጨረሻ መፍትሄውም ደግሞ እንደዚሁ መፍትሄ የማይመስል ይሆናል ማለት ነው። ንዑስ ብሔርተኛ አንዳንዴ ንዑስ ብሔርተኝነት ይላል ወይንም ደግሞ የብሔርተኝነት ፖለቲካ ኃይልና ቅድም እንዳልኩት እያድበሰበሰ ያልፈዋል። እዚህ ላይ አገራዊ ብሔርተኝነት ሊያመጣ የሚችለውን ነገር ትክክል ነው ገልጾታል። ሌሎችን በስጋት የማየት በአንድነት ውስጥ ያሉ ልዩነቶችን ስላሉ ልዩነቶች በቂ ትኩረት አለመስጠት ነው የሚለው። በቂ ትኩረት አለመስጠት አይደለም፣ ፈጽሞ ሪኮግናይዝ ያለ ማድረግ፣ ልዩነት መኖሩንም ያለ መቀበል፣ ክደት፣ መካድ ነው ያለው።
አሁን እያየነ ያለ ነው ይሄ ነው። ይኸው እየተጠቀማችሁ ነው ይሉናል እኮ እንጠቀም በቋንቋችን ብለን እስር ቤት ስንታጎር እስር ቤት እየገባ ህዝቡ እያየው በሚዲያ እየተገለጸ ዛሬ ዲሞክራሲያዊ መብታቸው ነው እየተባለ ነገ ደግሞ የጠፉ በጎችን ይዤ መጣሁ ብሎ እንደ በግ ይዞ እያስረከበ ከዛ እስር ቤት እየተጣሉ ያለው መንግስት ይሄንን እያደረገ ሰክሪፋይስ እያደረገ እነሱን መልሶ መስዋዕት እያደረገ በመብታቸውን የጠየቁ አባቶችን መስዋዕት እያደረገ ያለ። ስለዚህ ይሄ ምንድን ነው? ምን አይነት ብሔርተኝነት ነው ይሄ? አገራዊ ብሔርተኝነት የምንለው ይሄ ነው። ስለ ህዝቦች ማንነት ምንም ደንታ የሌለው ራስን በራስ የማስተዳደር ወይንም የራስ ክልል መኖርን እንደ ስጋት የሚመለከትና የሚፈራ ምን የሚያስፈራ ነገር አለ? ስለዚህ ያ ይቅር ወደሚለው የሚሄደው መጨረሻ ላይ ዞሮ ዞሮ የእነ አቶ ልደቱም አቋም የሚሆነው ይሄ ነው። በአንድ በኩል እንዲህ አይነት ስጋት አለ ይላሉ። ነገር ግን ደግሞ አይ ቢሆንም ይሄ ብሔራዊ ብሔርተኝነት ንዑስ ብሔርተኝነት መወገድ አለበት፣ ያኛው ሀገራዊ ብሔርተኝነት ግን ይቀጥል የሚል አይነት መፍትሄ ይዞ ብቅ ይላሉ ማለት ነው። አዎ አቶ ልደቱ የኢትዮጵያ የፖለቲካ ኃይሎችን የወቅቱ የፖለቲካ ኃይሎችን አሰላለፍና ሚና የገለጹበት ሁኔታ እኔ እንደ እውነቱ ከሆነ በጣም ነው ያሳዘነኝ። ምክንያቱም በፊት አቶ ልደቱን ሳውቃቸው አንድን ነገር ያው ኳሊፋይ በማድረግ ይታወቃሉ። ማለት ይሄ እንደዚህ ነው ነገር ግን አይደለም በማለት የሆነ ነገር ይሉና እንደገና ደግሞ የማፍረስ እንደዚህ አይነት። አሁን ግን በጣም በጅምላ የኦሮሞ ፖለቲከኞች መሰረታዊ በሚባል መሰረታዊ ልዩነት የላቸውም። በተቃዋሚውም ጎራ በገዢው ወይንም ደግሞ በመንግስት ጎራ ያሉትም ተመሳሳይ ናቸው፣ አስተሳሰባቸው አንድ ነው የሚል ማንም ሰው የሚያየውን ነገር ብሔርተኛ ናቸው፣ አንድ አይነት ናቸው ብሎ ሁሉንም በአንድ ጅምላ ስም ነው የጠራቸው አቶ ልደቱ። ይሄ በጣም አስገራሚው እና አሳዛኙ ጉዳይ ነው። አንድ አይነት አመለካከት፣ አንድ አይነት ዓላማ ወይንም ደግሞ ተመሳሳይ ብሔርተኝነት ቢኖራቸው ነው የኦሮሞ ህዝብ በዚህ 5 ዓመት 6 ዓመት ውስጥ ምናልባት ትግራይ ጦርነት ላይ ከተከፈለው መስዋዕትነት ወይም ደግሞ ከሞቱት ወገኖቻችን ቁጥር አንጻር አነስተኛ ከሆነ ነው እንጂ ኦሮሞን ያህል የሞተ አለ በዚህ የ6 ዓመት? በምንም አይነት መንገድ የሚመስል አይደለም። ሰዎች ከነ ህይወታቸው የተቀበሩት ኦሮሚያ ውስጥ አይደለም እንዴ? የራሳቸውን ጉድጓድ ቆፍረው አይናቸው እያየ አፈር የተመለሰባቸው ኦሮሞዎች አይደሉም እንዴ? ይሄ ነው በኦሮሞ እሊቶች መካከል የፖለቲካ ልሂቃን ወይም በኦሮሞ ፖለቲከኞች መካከል ልዩነት የለም የሚባለው እንደዚህ ነው። ልዩነት ስለሌለ ነው ያ ሁሉ ስቃይ ያ ሁሉ ሰቆቃ የደረሰው። በአንድ ቦታ ላይ 80 ሰው 70 ሰው የሚሞተው በዛ ምክንያት ነው። አንድ አይነት ስለሆነ ነው። አመለካከታቸው አንድ አይነት ስለሆነ ነው። ቤተ ክርስቲያን ውስጥ ተገብቶ እየሰገደ ያለ ሰው ገሎ እስከ መሄድ ድረስ የተደረሰው በሰላም ቁጭ ብሎ የሚጸልይ ሰው የሚያልቅበት ዘመን ላይ የደረሰው የኦሮሞ ልሂቃን አንድ ስለሆኑ ነው። አስተሳሰባቸው፣ ብሔርተኝነታቸው ተመሳሳይ ብሔርተኛ በመሆናቸው ነው። በጣም የሚገርም ነገር ነው እና አሁን አቶ ልደቱ አንድ በጣም አስገራሚ የሆነ መልእክት ነው በዚህ በኩል ያስተላለፉት። እኔ የሚመስለኝ ማለት ነው በሁሉም ወገን በየትኛውም ጎራ በኩል ያሉ የኦሮሞ ልሂቃን አንዱም ከአንዱም በማትለየው ሁኔታ ብሔርተኞች ናቸው፣ አንድ አይነት ናቸው። በቃ ኦሮሞ ምሁራን አንድ አይነት ናቸው። መጨረሻ ላይ ደግሞ ምንድን ነው የሚለው? የመገንጠል ዓላማ አላቸው ይላል። ይህን ከየት እንዳመጣው አላውቅም። እኔ አቶ ልደቱ
ከየትኛው ዶክመንት ላይ እንደወሰደ ከየትኛው ፓርቲ መጽሐፍ ላይ ወይም ማኒፌስቶ ላይ እንዳነበበ አላውቅም። ወይም ከየትኛው ፖለቲከኛ አፍ እንደሰማ አላውቅም። እና ይሄ ማለት በአጠቃላይ የኦሮሞ ፖለቲከኞች የመገንጠል ሀሳብ ነው ያላቸው ወደሚለው ነው። የመገንጠል ሀሳብ የብሔርተኝነት ሀሳብ ነው ያላቸው ነው የሚለው። ብሔርተኛ ደግሞ ለሀገሩ አይበጅም ብሏል። ለኢትዮጵያ ብሔርተኝነት አይበጅም ብሏል። ስለዚህ የኦሮሞዎች አይበጁም ማለት ነው። ለኢትዮጵያ አይበጁም ማለት የኦሮሞ ልሂቃን አይበጁም ማለት ነው። በአቶ ልደቱ አስተሳሰብ በጣም በጣም በሚያስገርም ሁኔታ ይሄ ልንቀበለው የምንችለው ነገር አይደለም። ይሄ በእውነቱ እኔ ምን ብዬ እንደምገልጸው አላውቅም። እና ቋንቋውን በመጠቀም ብዙ ነገር ነው ያነሳው። ቋንቋውን መጠቀም የሚያግደው የለም ብሎ ቅድም ያነሳሁትን ምሳሌ መውሰድ ይቻላል። ቋንቋችን እንጠቀም ስንል አትችሉም እየተባልን ነው። ራሳችንን በራሳችን እናስተዳድር ስንል በር እየተዘጋብን፣ እየተደበደበ፣ በድሮን እያለቀ፣ ያለ ፍርድ እየታሰረ፣ እየሞተ፣ ከእስር ቤት እየተወሰደ፣ እየተገደለ፣ ይሄ ሁሉ መብቱን እያጣ እያለ ነገር ግን አንድ አይነት ብሔርተኛ ናችሁ፣ ሁላችሁም አንድ አይነት ናችሁ ወደ ማለት ይሄዳል። እና የኦሮሞ ብሔርተኞችን ያስቀመጠበት መንገድ በአግባቡ ያልተጠና የፖለቲካ አካሄድ ነው የሚያካሂዱት። በአግባቡ ምንም በቃ ያልተጠና ምንም አያውቁም አይነት ነገር። ለምን አቶ ልደቱ ያን ያህል ርቀው እንደሄዱ አላውቅም። ለምን እንደሄዱ እኔ ከማን ጊዜውም የበለጠ ተስፋ ነው የቆረጥኩት ማለት እችላለሁ። ቁጭ ብሎ መወያየት አምናለሁ። ከእሳቸው ጋራ በጣም መቀራረብን እፈልግ ነበረ። ብዙ ጊዜም ተቀራርበንም ተነጋግረንም መድረክም ተጋርተናል ብዙ ነገሮች። ነገር ግን አሁን ሳየው ሜይ ቢ ካሁን በኋላ እንዲህ አይነት ነገር ይቻሉ ይሆን አላውቅም። ምክንያቱም አንድ አይነት ናችሁ፣ ሁላችሁ ብሔርተኛ ናችሁ፣ ምንም በእናንተ መካከል ልዩነት የለም እያለን አቶ ልደቱ መነጋገሩ ደግሞ ይሄ እናንተ የምታስቡት ሀሳብ ደግሞ አይበጅም አይጠቅምም እያለ መነጋገሩ ምን አይነት እንዴት ከባድ እንደሆነ ይህንን ማየት ያስፈልጋል። እና በሌላ በኩል የኦሮሞ ፖለቲከኞች እንደገና 50 ዓመት የተጓዙበትን የትግል መንገድ የትም አለመድረሱ፣ የትም አለሄዱ፣ ውጤት አለማስገኘቱን ቆም ብለው ማሰብ። የኦሮሞ ሕዝብ ዛሬ አነሰም በዛ በእምነት ቤቶች ዙሪያ ካልሆነ በስተቀር በትምህርት ቤቶች፣ በቢሮዎች እና በራሱ ክልል በራሱ ቋንቋ የመጠቀም መብት ማን ነው የሰጠው? ማን ነው አምጥቶ ያጎናጸፈው? ይሄ እኮ በኦሮሞ ፖለቲከኞች ትግል የመጣ ነው። በኦሮሞ ልሂቃን በተመራ ትግል የመጣ መብት እኮ ነው። ኦሮሚያ የምትባል አገር ስለመኖሯ፣ ኢትዮጵያ ውስጥ ክልል ስለመኖሯ በደንብ ያረጋገጠው የኦሮሞ ትግል እኮ ነው። ማን ነው አምጥቶ የሰጠው ይሄንን ትግሉ? እንደውም ይሄ ኦሮሚያ የሚባል ነገርም አናውቅም፣ አንሰማም፣ ይሄ አከላለልም ተገቢ አይደለም፣ ለችግር የዳረገንም አይደለም ተብሎ እንደገና ትናንት ያገኘነውን መብት እንኳን መልሶ ለመግፈፍ እና ለመውሰድ አይደለም እንደ ሩጫ እየተደረገ ያለው። ስለዚህ የኦሮሞ ፖለቲከኞች ምንም አላደረጉም። የ50 ዓመት ጉዟቸው ምንም ፍሬ አላፈራም ማለት ተገቢ አይደለም። እስካሁን የተጎናጸፍናቸውን ድሎች ማንም አምጥቶ እንደ ገጸ በረከት የሰጠን የለም። በትግላችን፣ በላባችን፣ በልጆቻችን ደም፣ በአጥንታቸው ክስካሽ ያገኘነው መብታችን ነው። ይሄንን ደግሞ ለማንም አሳልፈን አንሰጥም። ወደፊትም ቢሆን ከዚህ የበለጠ ዋጋ የሚያስከፍልም ቢሆን ይከፈላል እንጂ እነዚህ በመከራ ያገኘናቸው በመስዋዕትነት ያገኘናቸው መብቶች ማንም መጥቶ በወረቀት ነጥቆ ይዞ ሊሆን የሚችልበት ሁኔታ ያለ አይመስለኝም። ስለዚህ የ50 ዓመቱን ትግል በዚህ ሁኔታ ማራከስና ማንቋሸሽ ራሱ ተገቢ አልነበረም።
እና ሌላው ነገር ምንድን ነው ያሉት? የመገንጠል አጀንዳ ማራመዳችን ትክክል ነው ብላችሁ አስባችሁ ታውቃላችሁ ወይ ብለው ይጠይቃሉ። ማነው ከየት ሰሙት? ይሄንን ልጠይቅ እንደገና። አቶ ልደቱ ከየት ነው የሰሙት? ከየት ነው ያመጡት ይሄን ነገር? እንዲህ አይነት ትንታኔ እየተሰጠ በዚህ አይነት ትንታኔ ላይ የተመሰረተ በሐሰት ላይ ትክክለኛ ባልሆነ ነገር ላይ መረጃ ላይ ባልተመሰረተ ነገር የሚመጣ መፍትሄ አሁን መፍትሄ ነው ብሎ ኦሮሞ ይቀበላል ብሎ ያስባሉ? ወይንም ሌሎች ብሔር ብሔረሰቦች ይቀበላሉ ብሎ ያስባሉ? በጣም የሚገርም ነገር ነው። በፍጹም ይሄ ይሆናል ብዬ እኔ በበኩሌ አላስብም። ከሀገራችሁ ወይንም ደግሞ ከክልላችሁ ወጥታችሁ እናንተ ትልቅ ሆናችሁ ሳላችሁ በሀገሪቱ ውስጥ ተወዳዳሪ የፖለቲካ ኃይል ሆናችሁ መውጣት ሲገባችሁ ራሳችሁን በጠባብ ጉሮኖ ውስጥ አስቀምጣችሁ እንደዚህ የሚል አስተሳሰብ ያለው ነገር ሁሉ አለ። ምንም መተጋገዝ እንኳን ባይችል ሰው በአግባቡ መነጋገር እና መከባበር አስፈላጊ ነበር። ይሄ ተገቢ የሆነ ነገር አልነበረም። ስለዚህ መስተካከል አለበት ብዬ አስባለሁ። እንኳን ወደ መፍትሄው መምጣትና እንደዚህ አይነት ነገሮች መስተካከል፣ እንዲህ አይነት አስተሳሰቦች መስተካከል አለባቸው። አንዳችን ለአንዳችን ያለን ነገር በክብር ላይ የተመሰረተ መነጋገር መሆን አለበት። አንደኛውን ዝቅ እና አዋራጅ በሆነ መንገድ ያለሰለሱና በሆነ ነገር ውስጥ እየከተቱ ከሰው ጉሮሮ ውስጥ መሰንቀር አስፈላጊ ነው ብዬ አላስብም እኔ በበኩሌ። ስለዚህ እኔ እንኳን ልደግፈው ይቅርና የሚያስከፋ ጽሁፍ ሆኖ ነው ያገኘሁት እኔ በበኩሌ። እና በተጨባጭ ችግሮች ላይ ማተኮር አለባቸው የኦሮሞ ልሂቃን። ዝም ብለው ነው የሚያወሩት ተጨባጭ ባልሆነ ነገር ላይ ተግባራዊ ሊሆን የማይችል። እኛ ተግባራዊነቱን ከማንም አንጠይቅም። ተግባራዊነቱን ከራሳችን ፍላጎት ከራሳችን ክንድ ውስጥ ነው የምንጠብቀው። በራሳችን ትግል የሚመጣ ነው ብለን ነው የምናስበው። በፖለቲካ መነጋገር ከሚፈልግ ጋር እንነጋገራለን። መደራደር ከሚፈልግ ጋር እንደራደራለን። በሰላም መወያየት ከሚፈልግ ጋር በሰላም እንወያያለን። ያንን አልፎ ከመጣ ደግሞ በማናቸውም መንገድ የራሳችንን መብት ማስከበር የምንችል ህዝቦች ነው። ይሄ ተገቢ ትኩረት ሊያገኝ ይገባል። እና መጨረሻ ላይ ያሉትን ነገር የኦሮሞ ብሔርተኞች ባልበላው ጭሬ ልበት ነው ከሚል ሀሳቡ መውጣት አለባቸው። የኦሮሞ ፖለቲከኞች ባልበላውም ጭሬ ልበት ነው የሚል አስተሳሰብ የላቸውም። ይልቅ ከዚህ ጽሁፍ እኔ የተረዳሁት አቶ ልደቱ ምንድን ያሉት አሁን በዚህ ጽሁፍ ላይ የመጨረሻ መሆን ያለበት የዚህ ሀገር መፍትሄ የሽግግር መንግስት ነው። ይሄ ካልሆነ እንተላለቃለን፣ ወደ እየተዋጋን እየተላለቅን እንሄዳለን። እሳቸው ናቸው ጭራሽ ሽግግር መንግስቱ እኛ በምንለውና ሽግግር መንግስቱ ካልተቋቋመ ይሄ ሀገር ይበተናል የሚሉት እሳቸው ናቸው። ጭሬ ልበት ነው ማለት ይሄ ነው። ባልበላውም ጭሬ ሽግግር መንግስቱ ካልተፈጸመ ሽግግር መንግስቱ ካልተቋቋመ በቃ ተያይዘን እናልቃለን የሚሉት ማስፈራሪያ የሚልኩት እሳቸው ናቸው። እያስፈራሩ በፊት እንዳልኩት አቶ ልደቱን የምናውቃቸው በመልካም ቃላት ከሽነው ማንም ሰው ሊውጥ የሚችለውን ያህል መስጠት የሚፈልጉ ሳይታክቱ ቀስ እያሉ ጠጋ እያሉ ምን እያደረጉ እያሳመኑ መሄድ ባህሪ እንዳላቸው ነው። አሁን ግን ማስፈራሪያም ጭምር እንዲህ ካልሆነ እንተላለቃለን፣ ሽግግር መንግስት ካልተመሰረተ ማንም ሰው በሰላም አይኖርም ወደሚለው ማስፈራሪያ የገቡ ናቸው። ይሄ ትልቅ ለውጥ ነው በአቶ ልደቱ አቋም ላይ። በፊት ከነበረው ሰውን በክብር የመመልከትና ለሰዎች ክብር ከመስጠት ትንሽ እየተንሸራተቱ እየመጡ ነው የሚመስለኝ። ይሄ እኔ አረዳድ ነው። ምናልባት ምን እንደሚሉ አላውቅም። ነገሮች እየተባባሱ መሄድ እንደሚችሉ ይታየኛል። ይሄ የሚሆነው ግን አቶ ልደቱ በሚሉት ምክንያት ሳይሆን እኔ እንደማስበው
እኛ ባልነው መንገድ የማይሆን ከሆነ ሀገሪቱ ሰላም አታገኝም ከሚሉ ኃይሎች የሚመጣ ነው የሚመስለኝ። አሁንም የሰውን መብት ሪኮግናይዝ አናደርግም። በቋንቋ መጠቀምን፣ በራስ ባህል የመኩራትን፣ ማንነትን የመጠበቅን እንዲህ አይነት ብዝሃነትን መቀበል የማይፈልጉ ኃይላት አሁን መፍትሄ ላይ እንዳስቀመጠው አቶ ልደቱ ለብሔሮች ወይንም ለክልሎች ወይንም ደግሞ ያንን ለመሳሰለ ነገር ምንም አይነት ቦታ አልተወም፣ በተወካዮቹ ውስጥ እንኳን ማለት ነው። ስለዚህ ያንን ከዚህ በፊት የነበረውን መብት መልሰን በተለያየ መንገድ እንቀማችሁ ብለው በሚነሱበት ጊዜ የለም፣ መብትንስ ልትቀማ አትችልም፣ ህገ መንግስቱን አፍርሼ ጥዬ ቀዳድጄ ጥዬ ሽግግር መንግስት መስርቼ እንዲህ አደርጋለሁ የሚለውን አይ ይሄ እንኳን አይሆንም የሚሉ ኃይሎች እንዳሉ ግልጽ ነው። ኦሮሞ አንዱ ነው ከዚህ ውስጥ። ይሄ ህገ መንግስት ምናልባት ሊሻሻል ይችላል፣ ግን ስርዓቱን ጠብቆ ሊሻሻል የሚችልበት መንገድ ሊፈጠር ይችላል። ማንም ሰው በሚዲያ ተነስቶ ብዙ ሚዲያ ስላለው ትንሹን ነገር ትልቅ አስመስሎ ወይንም የጥቂቶችን ሀሳብ የብዙሃን አስመስሎ ህገ መንግስቱን ወደ መቀየር እስካሁን ያገኘናቸውን ድሎች ወደ ማሳጣት የሚሄድ ከሆነ ያን ጊዜ ምጽአተ ኢትዮጵያ የሚባለው ፕሮፐርሊ ይመጣል የሚል እምነት ነው ያለኝ። ስለዚህ ወደዛ ባንገፋፋ ጥሩ ነው። አሁን ህገ መንግስቱ ባለው ሁኔታ የተወሰነ ሊያስኬድ ይችላል። ጉድለቶች የሉትም ማለት አይቻልም። ነገር ግን በመሰረታዊነት እንቀይረው፣ የሀገሪቱን አወቃቀር እንቀይር፣ የመንግስቱን አወቃቀር እንቀይር የሚሉት እነዚህ ቀልዶች ቢቆሙ ጥሩ ነው። የዚህ ሀገር ሰላም እንዲጠበቅ ከተፈለገ ወይንም ደግሞ የተፈራው ምጽአት እንዳይመጣ ከተፈለገ እነዚህ ነገሮች በጊዜ መቆም አለባቸው። ይሄንን አናቆምም እያሉ እዚህም እዛም በጣም የሚገርመው ነገር አንዳንድ ግለሰቦችን ወይንም ደግሞ ሰዎችን ግጭት ጠማቂ እያሉ ይጠራሉ። ግጭት ጠማቂ ማን እንደሆነ እዚህ ሀገር ውስጥ ይታወቃል። ግጭት ጠማቂዎች አንደኛ ሚዲያዎች ናቸው። ሁለተኛ ደግሞ ቅድም የገለጽኳቸው የህዝቦችን የብሔር ብሔረሰቦችን መብት መጠበቅ የማይፈልጉ በአንድነት ኃይሎች ስም የተሰገሰቡ የፖለቲካ ኃይላት ናቸው። እዚህም እዛም ግጭት እየፈጠሩ ውሸት እያናፈሱ ሚዲያ እየተቀባበሉ እያጋነኑ በህዝቦች መካከል ግጭት እንዲፈጠር እያደረጉ በጣም ህዝቦች እንዳይስማሙ እንዳይግባቡ የጥላቻ መርዝ እየነዙ የሚሄዱት እነዚህ ናቸው። ስለዚህ እኔ የሚመስለኝ ምጽአት የሚመጣው እስካሁን ያገኘናቸው መብቶች መልሰን እንወስዳለን፣ ከአሁን በኋላ ልክ በቋንቋ ማምለክ አትችልም የተባለውን ያህል የለም፣ በሚቀጥለው ደግሞ እንደውም እስከዚህ ክፍል ነው እንጂ ከዚህ እስከዚህ ልትማርበት አትችልም ማለት ስንጀምር፣ ወይንም ደግሞ ክልል የሚባል ነገር የለም፣ ራሴን አስተዳድራለሁ የሚባል የለም፣ ሁሉም አዋቂ ማንም ሰው መጥቶ ሊያስተዳድርህ ይችላል፣ አርፈ ቁጭ በል የሚባል ነገር ከሆነ ያን ጊዜ ትክክለኛው የተፈራው ምጽአት ይመጣል ብዬ እፈራለሁ። በበኩሌ የአማራ የፖለቲካ ኃይሎችን የፈረጀበት መንገድ አቶ ልደቱ በጣም የሚገርም ነው። የኦሮሞውን አንድ ናቸው አለ። በቃ ሁሉም አንድ ናቸው። እየሞተ ያለውም እየተገደለ ያለውም ያው አንድ ናቸው። በመሀልም ደግሞ ስለ ኢትዮጵያዊነት የሚቆረቆርም ስለ አንድነት የሚቆረቆርም ኃይል የለም። ያው አንድ ናቸው። የኦሮሞ እልት ማለት አንድ ነው ብሎ ደምድሞታል። ወደ አማራ ሲመጣ ደግሞ 3 ቦታ ነው የከፈላቸው። አንደኛ ያው ባጭሩ ሀገራዊነትን የሚያቀነቅኑ አለ። እንደገና ደግሞ ተገፍተው ብሔርተኛ አማራዊ ብሔርተኝነትን የተቀበሉ ደግሞ አሉ። ሁለቱን ደግሞ አቻችለው ጎን ለጎን ይዘው ጣምራ
ማንነት ይዘው የሚጓዙ ደግሞ አሉ አለ። ያው እነሱ ብሔርተኝና የአማራ ብሔርተኝነትን ይዞ ያሉትም ተገደው ነው። ስለዚህ በውስጡ እርሾው አለ፣ ኢትዮጵያዊ ማንነት በውስጣቸው ስላለ እንደ አደጋ ይቆጠራሉ ብሎ አልወሰዳቸውም። ስለዚህ በአጠቃላይ አደጋው ከኦሮሞና ወይንም ከሌሎቹ ብሔሮች የሚነሳ አድርጎ ነው አቶ ልደቱ ያስቀመጠው። አሳዛኝ ነው ይሄ በእኔ በኩል ማለት ነው። ስለዚህ ይሄንን ከምንም ግምት ልዩነቶችን ከግምት ውስጥ ያላስገባ እንደዚህ አይነት ጭፍለቃ ላይ የተመሰረተ ትንተና መጨረሻ ላይ የሚያመጣው መፍትሄ ሊሆን አይችልም። ምክንያቱም አቶ ልደቱ ከራሱ አቋምና ከሚያራምደው የፖለቲካ አስተሳሰብ አንጻር ነው መፍትሄዎችን የሚያስቀምጠው። ይሄ ደግሞ ለሌሎቹ የሚዋጥ አይደለም፣ አይዋጥም። አሁን ለህብረ ብሔራዊው ወይም ለፌዴራላዊው አስተሳሰብ ቡድን ይሄ የሚዋጥ አይደለም እና ሌሎቹን እንዲሁ ለነገሩ ነው ነካ ነካ ብሎ አድርጎ ያለፈው። ብሔርተኝነት ችግሩ የሚነሳው ከዚህ ከኦሮሞ ነው ወደሚል መደምደሚያ የመጣ ነው የሚመስለው። የትግራይን ከህወሓት ጋር አያይዞ ትንሽ ነገር ብሎ አልፏል። ነገር ግን ያን ያህል ሲሪየስ ሊሆን አይፈልግም እና አላማውም አይደለም። በዛ መንገድ ሌሎቹን ማስቆጣትም ማስኮረፍም አይፈልግም። ነገር ግን እንደ አላይ አድርጎ ይዞ መቀጠል ይፈልጋል። ሌላው ግን አደጋ ግን እዚህ አለ ብሎ ኦሮሞ ፖለቲከኞች ላይ ጣቱን የቀሰረ ነው የሚመስለኝ። ሽግግር የሚባል ነገር የሚፈጸመው መቼ ነው? ከዚህ በፊት በሀገራችንም ይሁን በሌሎቹ ሀገሮች ያለው ተሞክሮ ምንድን ነው ብለን ብንመለከት አንድ ሽግግር የሚደረገው ያለው መንግስት ሙሉ በሙሉ ሲዳከም እና መውደቁ ሲረጋገጥ ወይንም ከወደቀ በኋላ የሚደረግ ነው ይሄ ሂደት። አሁን እዛ ላይ ደርሰናል ወይ? እኔ አላውቅም። ከሀገሩ ውጭ ስላለው በዚህ እንደዚህ አይነት ምልክቶች ታይተው እንደሆነ መውደቁ እርግጠኛ ሆኖ ከሆነ ወይንም ደግሞ ለመጣል አቅሙና ጊዜው ያለን ከሆነ እኔ አላውቅም። ስለዚህ በዚህ ሰዓት አሁን ሽግግር የሚባለው ነገር ይሳካል ብዬ እምነት የለኝም። አንደኛ ነገር ቅድም ባልኩት ምክንያት ነው። ጠቅላይ ሚኒስትሩ የመፍትሄው አካል የመሆን እድል ካለ ብሎ የሆነ ፐርሰንትም አላስቀመጠም፣ ዜሮ ነው፣ ከዜሮ በታች ነው አስቀምጧል። ሁለተኛ ነገር ደግሞ ፓርቲው የብልጽግና ፓርቲ ሽግግሩ እንዲመጣ ሊያደርግ ይችላል፣ ጠቅላይ ሚኒስትሩን ማስነሳት ይችላል የሚል ነገር ነው። ይህም ደግሞ ያለው እድል ከ10 በመቶ በታች ነው ብለዋል አቶ ልደቱ። ሌላው ደግሞ የተቃውሞ ጎራና ህዝቡ በአንድነት ተነስተው በመካከላቸው ያለውን የጎንዮሽ ትግል ትተው የጋራ ግንባር መስርተው ለዚህ የጋራ ትግል አድርገው ትብብር በመፍጠር አንድ ሽግግር እንዲመጣ ሊያደርጉ ይችላሉ የሚል ነው። ይሄኛውንም ደግሞ ከሩብ በታች ነው፣ 25% በታች ነው የሚል ነገር ነው ያስቀመጠው። አንደኛ ነገር ከዜሮ በታች ለሆነ ነገር፣ ከ10% በታች ለሆነ ነገር፣ ከ25% በታች ለሆነ ነገር ሰናሪዮ መስራት አስፈላጊ አይደለም። አንድ የ4ኛ ክፍል ተማሪ መውደቁ እየታወቀ ከ50% በታች አግኝቶ እንደሚወድቅ እየታወቀ የ5ኛ ክፍል ጥሩ ካሪኩለም መስራት አስፈላጊ ነው ብዬ አላስብም። ጊዜ ማጥፋት ነው ይሄ። ምክንያቱም
ከ50 ወይንም ከዛ በላይ ለሆነ እድል ላለው ነገር ነው አንድ ነገር የሚሰራው። ስለዚህ ኦልሬዲ እንደማይደረግ እንደማይሆን ሊሆን እንደማይችል በተረጋገጠ ነገር ላይ የሽግግር መንግስቱ እንዲህ መሆን አለበት ከነከሌ ይህን ያህል ከነከሌ ይህን ያህል ብሎ ማስቀመጡ ራሱ ለውይይት ጊዜ ሰጥቶ መጨቃጨቁ ወይንም ደግሞ እንትን ማድረጉ የአእምሮ ጂምናስቲክ መስራት ካልሆነ በስተቀር ለሀገሪቱ የሚጠቅም ነው ብዬ አላምንም። እኔ በበኩሌ 50%፣ 60%፣ 70% እድል ቢኖረን ኦኬ ሊሆን ይችላል ኤኒታይም ተብሎ ይሰራል። ከ25% በታች ለሆነ ነገር እንዴት መስራት እንደሚቻል አላውቅም። ይሄ እንዴት እንደታሰበ ከመጀመሪያውኑ አይገባኝም እኔ። ስለዚህ ሌሎቹን ነገሮች እንኳን ትተን እንደው ብልጽግና ፓርቲ አያደርግም። ምክንያቱም ብልጽግና ፓርቲ በእንትን የተነጠቀ ነው ብሏል አቶ ልደቱ ራሱ። መብቱንም ኃላፊነቱንም ሁሉንም ነገር በጠቅላይ ሚኒስትሩ የተገፈፈ ነው ይላል። ስለዚህ ምን ዋጋ አለው? ጠቅላይ ሚኒስትሩ ደግሞ አይሰጡም እሺ አይሉም ብሎ ደምድሟል። እንዴት አድርገን ለዚህ ሰናሪዮ እንዴት ይሰራል? እንዲህ ቢሆን ምን ይሆናል ወይም እንደማን ይሳተፋሉ ብሎ ለምን ጊዜ ይፈጃል እዚህ ነገር ላይ ማለት ነው። የተቃዋሚው ጎራ ደግሞ አንድ ሊሆን ይችላል ወይ? በፍጹም አንድ ሊሆን አይችልም። ይህ ማስረገጥ ያስፈልጋል። ምክንያቱም ይኸው ሀሳብ ጠርቶ ጥርት ብሎ እየወጣ ነው። እንዴት ነው ወደ ድሮ እንመለስ የሚለውና የለም ወደፊት እንሂድ፣ መብቴን ካስከበርክልኝ መብቴን አስከብሬ በዛውም ውስጥ ደግሞ አንድ የጋራ አገር ይኖረናል የሚለውና የለም ስለ መብት የሚባል ነገር ተውና ዝም ብለህ ስለ ሀገር ብቻ እኛ በምንልህን ስማ በሚል መካከል እንዴት አድርጎ ህብረት ይኖራል ተብሎ ይታሰባል? እንዴት አድርጎ ህብረት ይፈጠራል? በዚህ መሀል አንድ ልምድ ለምሳሌ የኦሮሞ እና የአማራ ሊቃን አንድ ጊዜ ሙከራ ተደርጎ ነበር አንድ ላይ ለማምጣትና ለማነጋገር። እዛ ላይ እኔም አንድ ጊዜ የመገኘት እድል አግኝቼ ነበር እና ሁለቱ የሚያወሩትን በሁለቱ ጎራ የሚነሱ ሀሳቦች ብትመለከት አንድ ሀገር ውስጥ የሚኖሩ አይመስሉም። በፍጹም በፊት ከነበረው የባሰ የከረረ ነገር መጥቶ ምንም ነገር ላይ ሳይደረስ መቋጫ ላይ ሳይደረስ ደህና ሰንብቱ ደህና ዋሉ እንኳን ሳንባባል ነው የተለያየ ነው ማለት ይቻላል። ምክንያቱም ኢንትረስቶቹ ኢሪኮንሳይለብል ናቸው። የሰውን መብት ማክበር ካልተቻለ ይህ ቀላል ነገር አይደለም። አቶ ልደቱ እንደሚያሳስቡ ስለ ድህነት፣ ስለ ምግብ፣ ስለ እርዛት፣ ስለ ምናምን አይደለም። የሰው ልጅ መብት፣ የሰው ልጅ ክብር ከሁሉ የላቀ ነው። በክብርህ የሚመጣ በማንነትህ የሚመጣ ነገር የምትቀበለው አይደለም። መጀመሪያ ሰው መሆንን መቀበል፣ ከዛ ደግሞ የተወሰነ ማንነት የተለየ ማንነት እንዳለህ መቀበል። የለም ቋንቋዬን መናገር አለብህ ከሚል ጋራ መቆም መነጋገር አይቻልም። እኔም ቋንቋ አለ፣ አንተም ቋንቋ አለ። እንዴት አድርገን እኔ አንተን ልሞክር አንተም ትሞክራለህ? እንደዚህ ካልተባባልን በስተቀር አሁን ያለው አካሄድ ተገቢ አይደለም። ስለዚህ ይሄ አማራጭ እነዚህ የፖለቲካ ጎራዎችን አንድ ላይ የማምጣት አማራጭ እኔ አቶ ልደቱ ዜሮ ነው እንዳለው እኔም በጣም ዝም ብዬ ደፋር ልሁንና ዜሮ ነው ማለት እችላለሁ። አይቻልም። ምክንያቱም ይሄው በዚህ ጽሁፍ ራሱ እኮ እየታየ ነው። እኔ ማንነቴን እፈልጋለሁ። እኔ ቋንቋዬን፣ ባህሌን እፈልጋለሁ። ታሪኬን እፈልጋለሁ። የእኔ ታሪክ የኦሮሞ ታሪክ የኢትዮጵያም ታሪክ መሆኑን በኢትዮጵያ ታሪክ ውስጥ ማየት እፈልጋለሁ። የጌዲኦ ታሪክ በኢትዮጵያ ታሪክ ውስጥ እንዳለ ማወቅ ይፈልጋል፣ ማየት ይፈልጋል።
ማንነቱ፣ ቋንቋው፣ ራሱን በራሱ የማስተዳደር መብቱ፣ በዛ ውስጥ የራሱ ክልል ኖሮት ወረዳም ቢሆን የራሱ ልዩ ወረዳ ኖሮት እዛ ውስጥ ተሳትፎ አድርጎ ማንነቱን የሚያንጸባርቅ መብቱን የሚያስከብርለት ኃይል ይፈልጋል። ይሄንን መቀበል ካልተቻለ በምንም አይነት መንገድ እነዚህ ሀሳቦች ሊታረቁ አይችሉም። ስለዚህ ሀሳቦች ሊታረቁ የሚችሉት እኔም ይመስለኝ ይሄ ፌዴራላዊው ኃይል የሚከተለውን የፖለቲካ መስመር መቀበልና ያንን እያስተካከሉና ሪፋይን እያደረጉ ሕጸጾቹን፣ ደካማ ጎኖቹን እያስተካከሉ መሄድ ብቻ ይመስለኛል እንጂ አቶ ልደቱ በእንትናቸውም ራሱ እንደገለጹት እስከ ተወሰነ ጊዜ ድረስ እንደውም ማዕከላዊነት መጥበቅ አለበት። ማዕከላዊነት መጥበቅ አለበት። አሁን ለህዝቦች የተሰጠው ራስን በራስ የማስተዳደር ይሄ ክልሎች ምናምን የሚባለው ነገር ሁሉ ያ በደንብ መያዝ አለበት። ከማዕከል ነው ትዕዛዝ መቀበል ያለበት የሚል ነገር ነው ያነሳው። ይሄ እኮ ቫዮሌሽን ነው። ትናንት የተጎናጸፍነውን መብት መልሶ መውሰድ ነው። ይህ ማንሽ ይላል? ማንሽ ይላል? ያ ሁሉ ዋጋ ተከፍሎ ማንሽ ይላል? መብት የሚባል ነገር፣ ነፃነት የሚባል ነገር ትንሽ ከተለማመድን በኋላ መልሶ መጥቶ አውልቆ ራቁቴን ሲለቀኝ ወይንም ሲገርፈኝ ማን ነው ያንን የሚቀበል? ይሄ ተገቢ አይደለም። ይሄንን መነጋገር አስፈላጊ ነው። ስለዚህ የፖለቲካ ኃይሎች አንድ ላይ ይመጣሉ የሚል እምነት የለኝም እኔ። ስለዚህ እኔ የሚመስለኝ አንድ ነገር አለ። ምናልባት ማንም ሰው ይቀበል አይቀበል አላውቅም። እኔ ስለ ምርጫ ያነሱት ነገር አለ አቶ ልደቱ፣ እሱም ቢያጠናክሩ ጥሩ ነው። አማራጩ ምንድን ነው? ወደ ምርጫ አሁን ከሰጠነው ጊዜ ግማሹን እንኳን የሚመጣውን ምርጫ ፍትሐዊና ዲሞክራሲያዊ ለማድረግ ብንሞክር አሁን ነፍጥ አንስተው ጠመንጃ አንስተው ስለማንነታቸው እየተሟገቱ ያሉ የፖለቲካ ኃይሎች፣ የታጠቁ ቡድኖች እንደ ፖለቲካል ፓርቲ ሪኮግናይዝ ተደርገው ለምርጫ እንዲቀርቡ በማድረግ እነሱንም ተሳታፊ በማድረግ ምርጫውን በተቻለ መጠን ፍትሐዊና ዲሞክራሲያዊ ለማድረግ መሞከር የተሻለ ነው። ያንን ለማድረግ በቂ ግራውንድ አለ፣ በቂ ድጋፍም አለ። ከዓለም አቀፍ ማህበረሰብ በቂ ድጋፍ ይኖረናል፣ ከህዝቡም በቂ ድጋፍ ይኖረናል። ይሄንን የማይቀበል በጣም ጥቂት ነው። ስለዚህ አሁን የያዝናቸውን የፖለቲካ አስተሳሰቦች ለህዝቡ እናቅርብ። እኔ ብመረጥ ህገ መንግስቱን እቀይራለሁ እንዲህ ያደርጋለሁ ብሎ ይወዳደር። የመወዳደሪያ ርዕስ ያድርገው፣ የመወዳደሪያ አጀንዳ ያድርግና ይወዳደር። ህዝቡ እሺ ካለ ይውሰድ። ከዚህ የተሻለ እንደገና ሽግግር መንግስቱን በምን አይነት ሁኔታ ነው፣ በምን አይነት መንገድ ነው መልምለህ ራሱ የሽግግር መንግስቱን የምታቋቁመው? አሁን እሳቸው እንደሚሉት ቀላል ነገር ነው እንዴ? ማን ነው ተጠርቶ መጥቶ በምን አይነት መስፈርት ነው መጥቶ ታዋቂ ግለሰቦች የሚባሉ? ማን ነው ታዋቂ ግለሰብ? በአንዱ ህብረተሰብ ዘንድ ታዋቂ የሆነ ሰው እኮ በሌላው ታዋቂ አይደለም። በሌላው ታዋቂ የሆነው በሌላው አይታወቅም። የሲቪክ ማህበራት ማለት እነማን ናቸው? አይታወቅም እንዴ? ምን አይነት የሲቪክ ማህበራት እንዳለው ኢትዮጵያ ውስጥ የፖለቲካ ኃይሎች የሚባሉት የአንድነት የፖለቲካ ኃይሎች የሚባሉት ጭንብላቸውን ገለጥ ስታደርግ እነማን ናቸው? እውነትን ለመናገር ከፈለግ የአንድነት የፖለቲካ ኃይሎች ከየት የመጡ ናቸው? እነማን ናቸው? ማንነት አላቸው እኮ። ማንነታቸው ግልጽ ነው፣ በጣም ግልጽ ነው። ገለጥ ስታደርግ ያው አንድ ብሔር ናቸው። ምንም ይሄንን ዝም ብለን የተዋዋሽን ካልሄድን በስተቀር እውነቱን እንነጋገር ከተባለ አንድ የፖለቲካ ፓርቲ ወስዶ እነማን ናቸው ብሎ ዳታውን መውሰድ እና ይሄንን ማድረግ ይቻላል፣ ማረጋገጥ ይቻላል። ስለዚህ እኩል ሰጥቶ ከዚህኛውም እኩል ሰጥቶ ከዚህኛውም እኩል ሰጥቶ አንድ ብሔር በ20 በኩል ይመጣል ተመልሶ ማለት ነው።
እንደዚህ አይነት ነገር አይሰራም። ይህንን ማን ሊቀበል ይችላል? እያንዳንዱ ብሔር ራሱን ማየት ይፈልጋል። እዛ መጠነኛ የሆነ ውክልና እንዲኖረው ይፈልጋል። ራሱን ማየት ይፈልጋል። ይህ እንደ ቀላል ነገር ማየት አስፈላጊ አይደለም። ሚዲያ ስላለን፣ መጻፍ ስለምንችል፣ ብዙ ደጋፊ ስላለን፣ ብዙ ተንታኝ ስላለን፣ ብዙ ውሸትን እውነት ማስመሰል የሚችሉ ሰዎች በጣም ጎበዝ ተናጋሪዎች ስላሉን ይሄ ነገር ይታጠፋል ብሎ ማሰብ ተገቢ አይመስለኝም እኔ በበኩሌ። ስለዚህ ይህ የሽግግር መንግስቱ ሂደት ለእኔ አዋጭ አይደለም፣ አያስኬድም። እሳቸው ባሉትን መንገድ አያስኬድም። ምክንያቱም ከ5% በታች ነው እድሉ። 25% ማለት በቃ ፌል ነው፣ ፌል ያደረገ ነው፣ የወደቀ ነው። በወደቀ ነገር ላይ ብዙ ማውራት አያስፈልግም። ነገር ግን እንዲሁ ስለተነሳ ሌሎቹም ሀሳብ ስለሰጡበት ሀሳብ ለመስጠት ያህል ነው። የታጠቁ ኃይሎች በድርድር መጥተው የፖለቲካ ፓርቲ መስርተው ራሳቸው ይወዳደሩ፣ ሌሎችም ፓርቲዎች ይወዳደሩ። የመወዳደሪያ አጀንዳቸውን አቅርቦ ህዝቡ ድምፅ እንዲሰጣቸው ያድርጉ። ዓለም አቀፉ ማህበረሰብ ለዚህ ድጋፍ እንዲሰጥ ማድረግ ይቻላል። መንግስትም ደግሞ ይሄንን እንዲቀበል ማስገደድ ይቻላል። ስልጣን ልቀቅና የሽግግር መንግስት ፍጠር ብሎ ማስገደድ ግን አይቻልም። ህጋዊ በሆነ መንገድ አይቻልም። ምርጫን በህጋዊ መንገድ እንዲያካሄድ ማድረግ ግን ይቻላል። የሚከፈል ዋጋ ላይ አይኖርም ማለት አይደለም። የሚከፈለው ዋጋ ከዚህ በጣም ያነሰ ነው። እንደገና ደግሞ የህዝቡን ይሁንታ ለማግኘት የሚያስችል ሁነኛ ዘዴ ነው ብዬ አስባለሁ። ስለዚህ ሌላ ወለም ዘለም ሳያስፈልገን ወደ ምርጫ መሄድ፣ ህገ መንግስቱን እንነካካለን፣ ከዚህ ከሌላ ወደ ሌላ ስርዓት እንሄዳለን፣ እንዲህ እናደርጋለን የሚለው ነገር የሀገሪቱን ምጽአት ያፋጥነው እንደሆነ እንጂ ሰላምን ያመጣል የሚል እምነት የለኝም። እውነተኛ ሰላም ከተፈለገ ማለት ነው፣ በእውነት ለሰላም የምንቆረቆር ከሆነ፣ በእውነት ለሀገሪቱም የምንቆረቆር ከሆነ፣ ሀገሪቱንም ከነ ህዝቧ የምንፈልጋት ከሆነ፣ ከነ ክብሯ የምንፈልጋት ከሆነ አንዱ የአንዱን መብት የአንዱን ፍላጎት መረዳት አስፈላጊ ነው። ህዝቦች ዛሬ መብታቸውን ይፈልጋሉ። በራሳቸው ቋንቋ መጠቀምን፣ የራሳቸውን ባህል የማዳበርን፣ በራሳቸው ጂኦግራፊካዊ ስፍራ ራሳቸውን ማስተዳደርን፣ የሀብታቸው አዛዥ ወይንም ደግሞ ተጠቃሚ ሙሉ ተጠቃሚ መሆንን እና የጋራ አገርን በጋራ የመገንባትን ፍላጎት እንዳላቸው ማወቅ አስፈላጊ ነው። እቺን በማናቸውም መንገድ በዚህም በዚያም ለመንጠቅ የሚሞከር ነገር አገሪቱን ወደ ባሰ ሁከት፣ ችግር፣ ወደ መበታተን የሚያመጣ ካልሆነ ይሆን እንደሆን እንጂ ሰላም ያመጣል ብዬ አላምንም። ስለዚህ አሁን አቶ ልደቱ ያሉት ከትንታኔያቸውም ከዚህ ከመፍትሄውም መፍትሄ አይደለም። እውነት ለመናገር አቶ ልደቱ መፍትሄ አልሰጠም። ከ20% ከ5% በታች የሆነ እድል ሰጥቶ ይሄ መፍትሄ ነው አይባልም። ይሄ መፍትሄ አይደለም። 50-60% ቢሆን ቅድም እንዳልኩት መፍትሄ ሊሆን ይችላል። ይሄ ግን መፍትሄ ያልሆነ መፍትሄ ነው። ስለዚህ ሌላ መፍትሄ ያስፈልጋል። ምርጫ የሚለውን መግፋት ያስፈልጋል። መንግስትን መገዳደር ይቻላል፣ ማስገደድም ይቻላል። ሊጋል ህጋዊ የሆኑ ዓለም አቀፋዊ የሆኑ አገራዊ የሆኑ ህጎች ይፈቅዱልናል። በዛ መሰረት ልንሄድ እንችላለን። እጅ የመጠምዘዣ የማስገደጃ ብዙ መንገዶች አሉ። እዛ ላይ ልንሰራ ይገባል። ነገር ግን ናና ሽግግር ላይ ቁጭ በል ብለህ የምታስገድድበት ምንም አይነት መንገድ የለም። ምንም አይነት በትጥቅ ትግል መጣል ወይንም ደግሞ በህዝባዊ ማዕበል መጣል ነው። ይሄም ደግሞ ይቻላል አይቻልም አላውቅም። ያን ጊዜ ደግሞ አቶ ልደቱ ባለው ጽሁፍ ላይ ማንም የሚወያይ የለም። በዛ ሰዓት እውነት እንነጋገር ከተባለ
አሁን ብንስማማ 100% ተስማምተን ብንሄድም ያን ጊዜ ይህንን ሰነድ ብሎ ብድግ አድርጎ የሚያየው ሰው የለም። ምክንያቱም በኃይል ስርዓቱን የጣለ ያስወገደው አካል በሚፈልገው መንገድ ነው ሽግግር የሚያቋቁመው። እንዴት እንደሚያቋቁም አናውቅም። የማስገደጃ ኃይል አለው። እምቢ ካልክም ኮርሲቭ ፓወር አለው። ስለዚህ ምንም ከዚህ በፊት የተስማማንበት ስለሆነ ብዙ ውይይት ስለተደረገበት ያ ነገር ይምጣ ብሎ የሚል ያለ አይመስለኝም። ያ የፖለቲካ ድርጅት የጣለው አካል ራሱ በሚፈልገው መንገድ ራሱ በሚፈልጋቸው ነገሮች ተሳታፊዎች ያደርጋል ብዬ አስባለሁ። ስለዚህ መፍትሄ አይደለም። የሽግግር መንገድ መፍትሄ አይደለም ለኔ። ስለዚህ ምርጫ ማስገደጃ መንገዳችን ነው። ደግሞ እንችላለን። ይህን ማድረግ ይቻላል። ብልጽግና በዚህ መንገድ ራሱ ፈልጎ ወይንም ሰብአዊነት ተሰምቶት ወይም የሀገር ፍቅር ተሰምቶት በሆነ መንገድ ወደዛ ይመጣል ተብሎ አይታሰብም። ነገር ግን እያንዳንዱ ፓርቲ መንግስት እሆናለሁ፣ የምወከለው ህዝብ አለኝ፣ ደጋፊ አለኝ፣ ደጋፊዎቼ ይህንን ይፈልጋሉ፣ ስለዚህ አጀንዳውን አቅርቤ በእነሱ ዘንድ ይሁንታ አግኝቼ መንግስት እሆናለሁ ወይም ደግሞ መንግስትን ከሚመሰርቱ ፓርቲዎች ውስጥ አንደኛው ጥምር ሆኜ አባል ሆኜ እገባለሁ ብሎ በማሰብ ለምርጫ መወዳደር ነው። በሚወዳደርበት ጊዜ የእኔም ፓርቲ ለመመረጥ ይፈልጋል፣ የአንተን ፓርቲ መመረጥ ይፈልጋል። በዚህ መሀል መንግስትን መጣል የጋራ አጀንዳችን ይሆናል ማለት ነው። ስለዚህ እኔ የሚመስለኝ አሁንም ቢሆን በደንብ አድርጎ ሊሰራበት የሚገባ ይሄ ችኮላ፣ ይሄ ዛሬውኑ ተነስቶ እንዲህ እናድርግ የሚለው ነገር ለብዙ ጊዜ ወደኋላ መልሶናል። ምርጫዎችን እንሞክራቸው። የምርጫ ህጉ ብቻ አይደለም፣ ህገ መንግስቱ የሚፈቅደው ነገር አለ። ምንድን ነው? የተወሰነ መቀመጫ ካለው መንግስት የመመስረት እድል አለ። አንድ ፓርቲ ስንት ድምፅ ቢያገኝ መቀመጫ ቢያገኝ መንግስት እንደሚመሰረት ተደንግገዋል። ነገር ግን አቶ ልደቱም እንደጠቀሱት አንድ የብሔር ፓርቲ ለምሳሌ መንግስት ለመሆን የሚያስችለውን መቀመጫ ማግኘት አይችልም። ኢትዮጵያ ውስጥ አሁን ትልቅ ነው የሚባለው ኦሮሚያ ለምሳሌ 270 መቀመጫ ሊያገኝ አይችልም። 274 ወይም እንደዚህ መቀመጫ ማግኘት የሚያስፈልግ ይመስለኛል ፓርቲ መንግስት ለመሆን። ያንን ማድረግ አይችልም። ስለዚህ የሌሎች ፓርቲዎችን ድጋፍ ይፈልጋል፣ ጥምር መንግስት ይፈልጋል። አንድ የአማራ መንግስት አሁን ሙሉ በሙሉ በዛ አካባቢ ቢያሸንፍ እንኳን መንግስት ሊሆን አይችልም። የሌሎችን ድጋፍ ይፈልጋል። የኦሮሚያን ድጋፍ ይፈልጋል፣ የትግራይን ይፈልጋል፣ የሌሎችን ብሔረሰቦች ድጋፍ እና መቀመጫ ይፈልጋል። ስለ መቀመጫ በምታወራበት ጊዜ፣ ስለ መንግስት ምስረታ በምታወራበት ጊዜ ደግሞ የምትሰጠውና የምትቀበለው ነገር አለ። ኮንሲድ የምታደርገው ከአንተ ልትመሰረት ካሰብከው ወይንም ደግሞ ፑሽ ልታደርግ ከምትፈልገው ፖሊሲ ጋር የሚቀራረብ ነገር ኦፈር ሊያደርግ ሊሰጡ የሚችሉ ፓርቲዎችን ታሰባስባለህ፣ ከነሱ ጋራ ነው። ስለዚህ ብቻህን መንግስት መሆን ስለማትችል የግድ የሌላው ድጋፍ ያስፈልጋል። አቶ ልደቱም ተናግሮታል። ይሄንን የግድ ሌላ ድጋፍ ያስፈልጋል። ድጋፍ ሲሰጥ ደግሞ ዝም ብሎ አይደለም የሚሰጥ። ለእኔስ ምን ታደርግልኛለህ ማለት በግል ደረጃ ሳይሆን በፖሊሲ ደረጃ ምን ሀሳቦችን ነው የምንገፋው፣ ምን ነገሮችን ነው የምንፈጽመው፣ እንዴት ነው አብረን የምንሰራውን ቁጭ ብሎ መነጋገር እና መወያየትን ይፈልጋል ማለት ነው። በዛ ሰጥቶ መቀበል ውስጥ ብንወድም ባንወድም ከሌሎቹ ጋር ህብረት የመፍጠር ግዴታ ይኖርብናል ማለት ነው። ስለዚህ ከምርጫ የተሻለ አማራጭ በዚህ ሀገር ውስጥ ሊያነጋግረን የሚችል ነገር የለም። የምንፈራው በጋራ የምንወደው ሰው የለንም። የምንወደው ተቋም የለንም።
ወይንም ከዚህ በፊት የተመሰረተ ዲሞክራሲያዊ ተቋም የለም። አንድ ላይ ሊያስተሳስረን የሚችል ባህላዊ የሆነ ማዕከል የለንም። ስለዚህ የመፈራረስ እድላችን እጅግ በጣም ሰፊ ነው። ያ እንዳይሆን ግን ሁሉም አሁን ሁለት ገዢ አስተሳሰቦች አሉ። እነዚህ አስተሳሰቦችን ይዘን መቅረብ ነው፣ ወደ ህዝብ መቅረብ ነው። ወደ ህዝብ መቅረብ፣ ህዝቡ ይሁንታ የሰጠው መንግስት ወደ መመስረቱ ይሂድ። ሌሎቹ ደግሞ ያ መብታቸው የማይከበርላቸው ከሆነ ከዛ ዊዝድሮ ያደርጋሉ፣ መንግስትነቱ ይቀራል። ይሄ ዲሞክራሲያዊ እስከሆነ ድረስ ማለት ነው። ስለዚህ እኔ የሚመስለኝ ምርጫውን ዲሞክራሲያዊ ማድረግ ነው። የመንግስት መስረታውን በዚህ አማካኝነት ማድረግ ካልሆነ በስተቀር በቅርብ የሚታይ ነገር የለም። ማን ይካተት ማን አይካተት በሚለው ነገር ላይ ራሱ መግባባት የሚቻል አይመስለኝም። ከአሁን በኋላ በዚህ ሀገር ውስጥ ብዙ የጠፉ የተሸረሸሩ እሴቶቻችን አሉ። እውነት መናገር ቀረ፣ መተሳሰብ ቀረ፣ ወይንም ደግሞ ኢንተግሪቲ የሚባል ነገር ቀረ። ሁሉ ነገር ለገንዘብ፣ ለንዋይ፣ ለስልጣን የሚደረግ ሽኩቻ፣ ጥላቻ ብቻ ነው የነገሰው በሀገሪቱ። ስለዚህ ሊያሰባስበን የሚችል ኃይል ከአሁን በኋላ በጣም አነስተኛ ነው። ያ እንዳይሆን በእጃችን ያለውን ነገር እንዳናጣ፣ መልሰን እንዳናጣ በየአካባቢያችን እንወዳደር፣ የህዝብ ይሉኝታ እናግኝ። ከዛ በኋላ የጥምር መንግስት ወደ መመስረቱ እንሂድ በማለት ላጠቃልለው እፈልጋለሁ። ገለልተኛ የሆነ ኮሚሽን ይቋቋም፣ መንግስትም ይሁንታ የሚሰጠው እኛም ይሁንታ የምንሰጠው፣ መጠቆምም አስፈላጊ ከሆነም እኛም ጠቁመን የምናመጣውና የምናስገባው እንዲህ አይነት ኮሚሽን፣ ገለልተኛ የሆነ ኮሚሽን ይቋቋም ብሎ ፖለቲካ ፓርቲዎች ለብዙ ጊዜ ወትውተዋል። ይሄ ሳይሰማ ቀርቶ መንግስት ራሱ የፈለጋቸውን ሰዎች መርጦ ሹሞ አስቀምጧቸዋል። እነዚህ ሰዎች ከተመረጡ በኋላ በትግራዩ ጦርነት ጊዜ እንኳን ምን አይነት አቋም ሲያራምዱ እንደነበሩ አንዳንዶቹን በደንብ የምናውቃቸው ናቸው። ስለዚህ በህዝቡ ዘንድ ያላቸው ቅቡልነት ምን ያህል እንደሆነ ይታወቃል። የላቸውም ብሎ ለማለት ይቻላል። ስለዚህ ከአመሰራረቱ ጀምሮ በአንድ ወገን የተመሰረተ ስለሆነ ተአማኒነቱ ዝቅ ያለ ነው ብለን ማለት እንችላለን። አሁን በዚህ ሰዓት የተፈለገበት ምክንያት ደግሞ ምንድን ነው ብለን ብንወስድ ምናልባት አንደኛ ነገር በዚህ ምክንያት የሚመጣ ብዙ ሀብትም አለ፣ ገንዘብም አለ። በተጨማሪ ደግሞ እንዲህ አይነት ምክክር ተጀምሯል ተብሎ በውጭው ህዝብ ዘንድ ወይንም በውጭው ማህበረሰብ ወይንም መንግስታት ዘንድ ትንሽ ክሬዲቢሊቲ የማግኘት እውቅና የማግኘት ነገር አለ። በሌላ በኩል ደግሞ እንደገና ይህንን አራዝሞ አገሪቱ እየመከረች ነው፣ ከመከረች በኋላ እንዲህ አይነት ነገር ላይ ደርሰናል ብለው ሰበብ ፈልገው የማይፈልጉትን አንዳንድ ነገሮች፣ አንቀጾች ከህገ መንግስቱ ላይ አንስቶ እራሳቸው ብልጽግና ሊያስቀጥል በሚችል መንገድ ህገ መንግስቱን ለማሻሻል የፈለጉ ይመስለኛል። እነዚህ ሁሉ አደጋ አላቸው። ቅድም እንዳልኩት ነው። በዚህ ሰነድ ላይ ያነሳሁትን እዚሁ ላይ የምደግመዋለሁ። ይሄ ነገር አሁንም ሰላምን አያመጣ። አሁን አወቃቀሩን እንቀይራለን ወይንም ደግሞ እንበል ከፓርላመንታሪ ወደ ፕሬዚደንሻል እንቀይራለን፣ እንዲህ አድርገን እንደዚህ እናደርጋለን፣ ወይንም ደግሞ እንዲህ አይነት አንቀጾችን እናነሳለን የሚል ነገር እንደዚህ በቀላሉ እነሱ ቁጭ ብለው እንደሚነጋገሩት አይሆንም። አንድምታው በጣም ከባድ ነው፣ በጣም ትልቅ ነው። ማጣፊያው ያጥራል። መጨረሻ ላይ ማጣፊያው ያጥራል ብዬ ነው እኔ ማለት የምችለው። በጣም ከባድ ይሆናል። ምክንያቱም ይሄ ቀላል ነገር አይደለም። የመጣንበት መንገድ ቀላል አይደለም። የተሰዋ የሰው ደም ቀላል ተብሎ የሚገመት አይደለም። ህዝቦች የተለማመዷቸው መብቶች እንደዚህ ቀላል አይደሉም። ስለዚህ ያንን ወደኋላ መመለስ መሞከር ቀላል ዋጋ የሚያስከፍል አይሆንም። አንድ ጊዜ ከተበታተን ደግሞ መልሰን ሊያገናኘን የሚችል ምንም ነገር የለም። ቅድም እንዳልኩት ጥሩ ተቋም የለንም።
ተው ተብለን ብሎን ዝም የምንለው ሰው እንኳን የለንም። የጋራ ጀግና የለንም። የጋራ አዋቂ የምንለው ሰው የለንም። የጋራ ትልቅ ሰው የምንለው ሰው የለንም። የጋራ የምንለው የምንፈራው ተቋም የለንም። አሰባሳቢ እናጣለን። ያን ጊዜ መበታተኑ እውን ይሆናል ማለት ነው። ስለዚህ ይህንን ባይነካኩት ጥሩ ነው። እነሱም አሁን እንደዚህ ዝም ብለው ያዋጣናል ብለው እንደሚሉት ባይነካኩት ጥሩ ነው። ሁለተኛ ነገር የሚያደርጉት ደግሞ ትንሽ የምርጫ ጊዜን ለማራዘም ፋታ ለማግኘት ይመስለኛል። አንዳንድ ነገሮችን አራዝሞ ምርጫውን አንዳንድ ነገሮችን ለውጠው በዛ መሰረት ምርጫ ማካሄድ እና መቀጠል ይፈልጋል አሁን ያለው ስርዓት። ስለዚህ ይሄም አዋጪ አይደለም። ስለዚህ እንደው ጥቂት ወደፊት ሌጋሲያችን የምናስብ ከሆነ እነዚህ ነገሮች ከአሁኑ ማቆም አስፈላጊ ነው። ምክንያቱም የኮሚሽኑ የምክክሩ አባላትም የፓርቲ አባላት ናቸው። እዚህ ሚዲያ ላይ እንደሚታዩትም ተመሳሳይ የሆኑ ፊቶች ናቸው። ሁሌ የምናያቸው ናቸው። የመንግስት ባለስልጣናት ናቸው። የመንግስት ጋሻ ጃግሬዎች ናቸው። የእነሱ አጋፋሪዎቻቸው ናቸው። ስለዚህ ብዙ ለውጥ ይመጣል ተብሎ አይታሰብም። ምናልባት አሁን ያለው አገዛዝ የሚፈልገውን ነገር ቁጭ ብሎ ማስታወሻ ተሰጥቷቸው በዛ ላይ አጨብጭቦ የሚወጡ የሚሄዱ ነው የሚመስለኝ። በዛ ላይ ተመስርቶ ይሄው ከህዝቡ የመጣው ይሄ ነውና ይሄ ነገር ይቀየር ብለው ያንን ወደ መቀየር የሚሄዱ ነው የሚመስለኝ። ስለዚህ ይሄ ከሆነ ደግሞ አሁንም እንዳልኩት ከድጡ ወደ ማጡ ወደሚለው እንሄዳለን ብዬ እፈራለሁ። ያ እንዳይሆን ግን ምኞቴ ነው። ሀገሪቱ ብትቀጥል የተረጋጋ ሰላም እንዲኖር የምንፈልግ ከሆነ መደማመጥ በጣም አስፈላጊ ነው። አሁን የተያዘው በዛ በመንግስት በኩልም እየተደረገ ያለው በዚህ ጽሁፍ በኩልም እየተገፋ ያለው ሁለቱም አካሄዶች ተገቢ አይመስሉኝም። ስለዚህ ማዳመጥ ያስፈልጋል። ህዝቡን ማዳመጥ ይፈልጋል። የህዝብ በብዙ መንገድ ከፍቶታል። ረሃብ ጎድቶታል። ጦርነት ጎድቶታል። ጭካኔን ተለማምዷል። ካሁን በኋላ ምንም ላይመስለው ይችላል። ዛሬ የገነባናቸውን ነገሮች ነገ ልናጣቸው እንችላለን። ዛሬ ያሉ ቤተሰቦቻችን እና ዘመዶቻችን ነገ ላይኖሩ ይችላሉ። ሀገራችንን ዛሬ በምናያት መልኩ ወደፊት ላናያት እንችላለን መልሰን። ስለዚህ እንደገና በጥንቃቄ ማየት አስፈላጊ ነው። የሰውን ልጅ መብት ረግጦ ለዘላለም ስልጣን ላይ ለመቆየት የሚደረገው የአሁኑ የብልጽግና መንግስት ይህንን ከአሁኑ ጀምሮ ሊያስብበት ይሻላል፣ ይገባል። ምክንያቱም ብዙዎቻቸው ብዙ ሀብት አፍርተዋል። ብዙ ነገር አላቸው። ሀብት አይደለም ብዙ ነገር የሚያሳጣ ትርምስ በሀገሪቱ ውስጥ ሊፈጠር ይችላል። ስለዚህ ከአሁኑ እርምጃ መውሰድ ያስፈልጋል። እርምጃው ደግሞ ሰዎችን ማዳመጥ፣ ስልጣንን ለመልቀቅ አሁኑኑ ዝግጁ መሆን። ይህንን ደግሞ ለህዝብ እነሱም ለህዝብ ቀርበው ህዝብ የሚፈልጋቸው ከሆነ መቀጠል፣ የማይፈልጋቸው ደግሞ ከሆነ ደግሞ ከያዙት ሀብትና ንብረት ጋር በሰላም ወደ ጡረታቸው ቢሄዱ መልካም ነው ብዬ አስባለሁ። ውጭ ያሉ የፖለቲካ ኃይሎችን ደግሞ አሁን እዚህ ጽሁፍ ላይ እንደቀረበው ይሄ ጽሁፍ የአንድን ወገን የፖለቲካ አመለካከት ብቻ ያንጸባረቀና እንደ መፍትሄ አድርጎ ያቀረበውም የአንድን ወገን የአገራዊ ብሔርተኝነትን ወገን ወይንም ደግሞ የአህዳዊውን ወገን ብቻ ነው ብዬ ማለት እችላለሁ። ስለዚህ ይሄ ደግሞ የሌሎቹን ከግምት ውስጥ ያስገባ ባለመሆኑ ይሄ ነገር ሊታረም ይገባል፣ እንደገና ሊታይ ይገባል። ይህም አንዳንድ ሰዎችን አቶ ልደቱን ጨምሮ ሊያስቆጣ ይችላል። ነገር ግን እኔ ማለት የሚችለው ይሄ ነው። ትክክል ሆኖ በአሁኑ ሰዓት ለእኔ የሚታይ ለሀገራችን የምንጨነቅ ከሆነና ለሰላም የምንሰራ ከሆነ
እነዚህን ነገሮች ማስተካከል አለብን።